የአነስተኛ ቢዝነስ ኦነር ወይም ሱቅ ባለቤት ብትሆኑ ምናልባት ኖትቡካችሁ ወይም የስልካችሁ በሽያጭ መረጃ ተጨናንቆ ሊሆን ይችላል። ዛሬ ከኔ ጋር ከሆናችሁ ያንን መረጃ እንዴት ለኤአይ በመስጠት በ10 ደቂቃ ውስጥ የፍሪ አካውንት በመጠቀም እንዴት አድርገን የትኛው ፕሮዳክት ትርፋማ እያደረገን እንደሆነ እናያለን። ከኔ ጋር ቆዩ። እንግዲህ ይህ የምትመለከቱት የኤክሴል መረጃ የትክክለኛ የሱቅ ሽያጭ መረጃ የሚመስል ነው። በአይን እንደምታዩት የትኛው ፕሮዳክት ትርፋማ እንደሆነ መናገር አይቻልም ወይም መረጃው ችግር ይኑረው አይኑረው አይደንቲፋይ ማድረግ አይቻልም። ነገር ግን ኤአይ ይሄን በአጭር ደቂቃ ይለውጥልናል። ምንም አይነት ፎርሙላ ማስገባት አይጠበቅብንም። ምንም አይነት የአድቫንስድ ኖሌጅ ሳያስፈልገን ይህንን ማድረግ እንችላለን። ተመልከቱ። የመጀመሪያ ስራችን ወደ ጉግል ክሮም በመምጣት ክላውድ ኤአይ ፍሪ አካውንታችንን አክሰስ ለማድረግ ነው። ይህም ደግሞ cloud.ai ተጠቅመን መግባት እንችላለን። cloud.ai ብለን ስንገባ የምናገኘው እንግዲህ በሁለት መንገድ ሳይኒን ለማድረግ ነው። አንደኛው በቀጥታ በጉግል አካውንታችን መግባት እንችላለን። ሁለተኛ ኢሜይላችንን በማስገባት ሊሆን ይችላል። እኔ የጉግል አካውንቴን እጠቀማለሁ። እንደምታዩት አካውንቴን ያስመርጠኛል። እዚህ ጋር የጉግል አካውንቴን አስገባለሁ፣ ኮንቲኒው ለዋለሁ። ከዛ በቀጥታ ወደ የፍሪ አካውንቴ ይገባልኛል ማለት ነው። እንደምታዩት እዚህ ጋር የቻት ዊንዶው አለ። እዚህ ጋር ነው ጥያቄና መልስ የምናደርገው። የመጀመሪያው ስቴፓችን የሚሆነው ኤክሴል ዴታችንን አፕሎድ ማድረግ ነው። ይህን ፕላስ ሳይን በመጠቀም አፕሎድ አደርጋለሁ። አፕሎድ ካደረኩ በኋላ እንግዲህ የመጀመሪያው ጥያቄ የሚሆነው ስለ ዴታው መረጃ መስጠትና የተወሰነ ጥያቄ ማስገባት ነው። እንግዲህ ይህም የዴታ ኤክስፕሎሬሽን ስቴጅ ይባላል። እንደምታዩት ያስገባሁት ፕሮምፕት የሚገልጸው ዴታው የአዲስ አበባ ላይ የሚገኝ አነስተኛ ሱቅ መረጃ እንደሆነና በአጭር ወይም በቀላል አገላለጽ ስለ አጠቃላይ ሽያጭ ሁኔታው እንዲገልጽልኝና የትኛው ፕሮዳክት ደግሞ ብዙ ጊዜ እንደተሸጠ የሚጠይቅ ይሆናል። ይህ መረጃው ደርሶልኛል። እንደምታዩት አጠቃላይ ሽያጭ ወደ 246,000 ብር የሚሆን ነው ይላል። ስለ ዴታ ኳሊቲውም የተወሰነ ኖት አስቀምጦልኛል። እንደሚታየው ኤፕሪል 20 ላይ 480 ዩኒት የሚለው ትንሽ እንትን ነው የአውትላየር ነው የሚል ሀሳብ አለው። ሌሎችን መረጃዎች አስቀምጦልኛል። በተረፈ ጥያቄውን በተመለከተ ቶፕ ፕሮዳክት የተሸጡት እነዚህ ናቸው። ቦትልድ ወተር፣ ኩኪንግ ኦይል፣ ኮካ ኮላ የመሳሰሉት ከነ አማውንት ሶልድ ተቀምጦልኛል። እንዲሁም በዩኒት ምን ያህል ዩኒት እንደተሸጠ አስቀምጦልኛል ማለት ነው። ስለዚህ ከዚህ ምንድነው አንደርስታንድ የምናደርገው ቦትልድ ወተር ከፍተኛ የሽያጭ መጠን እንዳለው ያሳየናል ማለት ነው። አሁን እንደ አሳየሁት እዚህ ጋር የዴታ ኳሊቲ ችግር አለበት። ሁለተኛው ስቴፕ የሚሆነው ዴታውን ምን ይመስላል ኳሊቲውን እንዲያስተካክልልኝ የሚገልጽ የዴታ ኤክስፕሎሬሽን አዲሽናል ኩዌስችን አስገባበታለሁ ማለት ነው። የዴታ ፕሮብሌም ወይም ኳሊቲ ቼክ ደግሞ የሚከተለው ፕሮምፕት ነው። ለምሳሌ ስፔሊንጋቸው የተሳሳቱ ፕሮዳክት ስሞች፣ ባዶ ሴል የተቀመጠ ካለ እንዲሁም ቁጥር የተሳሳተ ካለ እሱን እንዲያወጣልኝ ነው። እስቲ እንየው። የምታዩት የኮካ ኮላ ለምሳሌ 4-5 ጊዜ ተደጋግሞ በተለያየ ስፔሊንግ ተጽፏል። ቢቨሬጅስ የሚለው እንደዚሁ፣ ከዛ ብላንክ ሴሎች ያሉበትም አለ። እንደዚሁም የቁጥር ስህተት የሚመስለውን አውጥቶልኛል። ስለዚህ የሚቀጥለው ስቴፕ ምንድነው? እነዚህን ነገሮች እንዲያስተካክል ለኤአዩ ጠይቀዋለሁ ማለት ነው።
ይሄኛው ፕሮምፕት የሚያደርገው ኮካኮላ ተደጋግሞ የተጻፈውንና 480 ታይፕ ኤረር ያለበትን 48 እንደሆነ አድርጎ እንዲያስተካክልልኝ የጠየኩትና ቶታል ሴሉን እንደገና ሪካልኩሌት እንዲያደርግ የጠየኩበት ነው። ዴታውን አስተካክሎልኛል። እንደውም ዳውንሎድ ማድረግ ይችላለሁ ፊክስድ የሆነውን። እዚህ ጋር ሪፖርት የሚያሳየው 4 ኮካኮላ ስፔሊንግ ኤረር ተስተካክሏል። ሎወር ኬዝ የሆነው ቢቨሬጅ ተስተካክሏል። እንዲሁም የቦትልድ ወተር ቫልዩ ተቀይሯል ማለት ነው። ስለዚህ ጥያቄያችንን በዚህ መልኩ መቀጠል እንችላለን ማለት ነው በክሊንድ በሆነው ዴታ መሰረት። አሁን ወደ ዋናው ጥያቄያችን ስንመጣ የትኛው ፕሮዳክት ነው ፕሮፊት ወይም ትርፍ እያስገኘልኝ ያለውን የሚለውን ጠይቄዋለሁ። ይህም ደግሞ ፕሮፊት ወይም ትርፍ የምንለው ከሴሊንግ ፕራይሱ ሲቀነስ ኮስቱ ሲባዛ በተሸጠው ኳንቲቲ ይሆናል። ይሄም ቶፕ 5 የሆኑትን ፕሮፊት የሚያስገኙትን ፕሮዳክቶች እንዲሰጠኝ እጠይቀዋለሁ። እንግዲህ በጣም የሚያምር የቪዥዋላይዜሽን ሰርቶልኛል። እንደምታዩት ቶታል ፕሮፊቱ 35461 ነው። ቶፕ ፕሮፊት እያስገኘኝ ያለው ኮካኮላ ነው። ቅድም ከሬቬኑ አንጻር ስናየው ኮካኮላ 3ኛ አካባቢ ነበር። በፕሮፊት ደረጃ ግን በጣም ፕሮፊት ሜኪንግ ነው ማለት ነው። ማርጂን ፐር ዩኒት ደግሞ ኦይል ያስገኝልኛል። ይሄ ማለት በእያንዳንዱ ዩኒት ምን ያህል ትርፍ ያስገኝልኛል የሚለው ነው። እንደምታዩት በቪዥዋላይዜሽን በባር ቻርት አስቀምጦልኛል ማለት ነው። ኮካኮላ፣ ቦትልድ ወተር፣ ብሬድ፣ ሶፕ ባር እና ብስኩትስ ናቸው ፕሮፊቱን የድራይቭ እያደረጉ ያሉት ማለት ነው። አሁን ደግሞ አንዳንድ ሳምንታት ከሌሎች ሳምንታት ለየት የሚያደርጋቸውን ለማየት ሞክራለሁ። ይህም ደግሞ አኒዣሊ ሃይ ሴልስ ወይም ሬቬኒው ያለበትን እንዲጠቁመኝ የጠየኩት ነው። ያንንም ደግሞ ኤክስፕሌን እንዲያደርግ ጠይቄዋለሁ። አሁን እንደምታዩት እንግዲህ አኒዣሊ ሃይ ዊኮችን አይደንቲፋይ አድርገዋል። እንደምታዩት ኤፕሪል 6 ዊክ 23% ሃየር ነው። እንዲሁም የሜይ ውስጥም እንዲሁ ሃየር ሴልስ የተገበያየበት ሁኔታ ነው ያለው። ይህም ደግሞ ምክንያቱን ይዘረዝርልኛል። ምክንያቶቹ አንዱ ለምሳሌ የኢስተር ወይም የፋሲካ በዓል አንዱ ሲሆን ይህም ደግሞ በኤፕሪል ውስጥ እንደነበረ ይገልጽልኛል። ዊክ ኦፍ ሜይ ላይ ደግሞ እንዲሁ የፓትሪዮትስ ደይ የአርበኞች ቀን እንደሆነ ይገልጽልኛል። በእነዚህ ቀናት ውስጥ ከፍተኛ ሴልስ ተመዝግበዋል ማለት ነው። በመጨረሻ እንግዲህ ደግሞ ሞር ላይክ ኢንሳይት እንዲሰጠኝ ይህን ፕሮምፕት አስገባበታለሁ። ይህም ማለት ምንድነው? ለሚቀጥሉት ሳምንታት አክሽን ፕላን እንዲሰጠኝ ለምሳሌ ቶፕ 3 ፕሮዳክትስ ስቶኬ ውስጥ መያዝ የሚገባኝን እንዲጠቁመኝ፣ እንዲሁም ደግሞ ለቢዚየስት ዴይ የሚሆኑ አንድ ፕሮዳክት ኦቨርስቶክ ለማድረግ ተጨማሪ እንዲይዝ እንዲጠቁመኝ የጠየኩበት ፕሮምፕት አስገባበታለሁ። መልኩ ኢንሳይት አስቀምጦልኛል። ሁልጊዜ ስቶካችን ውስጥ ኮካኮላ፣ ቦትልድ ወተር እና ብሬድ እንዳይጠፋ ገልጸዋል። እንዲሁም ደግሞ ለቢዚየስት ቀኖች ደግሞ እንደ ሳተርዳይ እንደ ሰንደይ ቅዳሜና እሁድ ማለት ነው ለነሱም ቢዚየስት ዴይ እንደሆኑ ጠቁሞኛል ማለት ነው። በዚህ መልኩ እንግዲህ ከሜሲ ወይም ጥራቱን ካልጠበቀ ዴታ ወደ ክሊን ወደ ዴታ ከዛም ደግሞ ከዛ ውስጥ ደግሞ ትንታኔዎችን እንዴት ማውጣት እንዳለብን አይተናል። በአጭር ደቂቃ ውስጥ እንግዲህ መረጃዎቻችሁን በዚህ መልኩ አናላይዝ ማድረግ ትችላላችሁ ማለት ነው። ቤስት ፕራክቲሶችን እናያለን። ሁል ጊዜ በአንደኛ ደረጃ የምናስገባውን መረጃ መጠንቀቅ አለብን። ይህም ማለት ምንድነው? የሰውን መረጃ ፐርሰናል
የክላይንቶቻችን ወይም የከስተመሮቻችንን መረጃ አለማስገባታችንን ማረጋገጥ አለብን። ምክንያቱም ይሄ ሰዎችን አይደንቲፋይ የሚያደርግ ነገር ለኤአይ ሼር መደረግ የለበትም። በሁለተኛ ደረጃ ዳታው የሚሰጠን መረጃ ከኤአይ የሚወጣው መረጃ ትክክለኛነቱን በተቻለ መጠን ደብል ቼክ ወይም ቬሪፋይ ማድረግ ይጠበቅብናል። በሶስተኛ ደረጃ የኤአይ ፍሪ ታየሩ ወይም በነፃ የምንጠቀምበት ኤአይ ቱል ሁልጊዜ ዴይሊ ሊሚት ወይም የየቀን ውስንነት ስላለው የምናስገባው መረጃ አነስተኛ መሆን መቻል አለበት። የምንጠይቀው ጥያቄ ደግሞ በተቻለ መጠን ክሊር መሆኑን መጠንቀቅ አለብን። አሁንም በአራተኛ ደረጃ ጥያቄዎቻችንን በጣም ግልጽ እና ቀጥተኛ አድርገን መጠየቅ የዴይሊ ሊሚታችንን ለረጅም ጊዜ እንዲቆይ ያደርግልናል። እንደገና መረጃውም ኳሊቲ አውትፑት ወይም ውጤት ያስገኝልናል ማለት ነው። በዚህ መልኩ ቤስት ፕራክቲሶችን ኮንሲደር እናደርግ። በመጨረሻ የፕራክቲስ የሴልስ ወይም የሽያጭ መረጃውን እና ፕሮምፕቱን እዚህ ከታች በዲስክሪፕሽኑ ላይ አታች አድርጌላችኋለሁ። ሞክሩት፣ ተለማመዱበት እና ውጤቱን ደግሞ በኮሜንት አስቀምጡልኝ። በጣም አመሰግናለሁ።